እግዚአብሔር አምላክ የምናገር አምላክ ነው፣ የሚያስተምር አምላክ ነው፣ ቃሉን የሚያሳይ አምላክ ነው። ስለዚህ ሁላችንም እግዚአብሔር ቃሉን እንዲያስተምረን እንጸልያለን። እስቲ ሁላችንም በጸሎት መንፈስ ሆነን የእግዚአብሔርን ቃል እናስባለን። ባለፈው ሳምንት በቃል ኪዳን ላይ ጸንቶ መቆም የሚለውን ቃል ተምረናል። በእግዚአብሔር ቃል ኪዳን ላይ ጸንቶ መቆም እጅግ በጣም ወሳኝ የሆኑ ነገሮችን አይተናል። ወደ 7 የሚሆኑ ቃል ኪዳኖች እንዳሉ ከዛ ውስጥ 6ቶቹ የብሉይ ኪዳን በብሉይ ኪዳን ጊዜ ጌታ ኢየሱስ ክርስቶስ ከመወለዱ በፊት እግዚአብሔር ከሕዝቡ ጋር የገባው ቃል ኪዳን እንደሆነ ባለፈው ክፍለ ጊዜ አይተናል። ዛሬ የምናየው የመጨረሻውን አዲሱ ቃል ኪዳን የሚለውን ቃል ይሆናል። ስለዚህ በዚህ ርዕስ ላይ ትኩረት ሰጥቼ እናገራለሁ። መግቢያ ጥቅስ ከእግዚአብሔር ቃል ያነባለሁ። ትንቢተ ኤርምያስ ምዕራፍ 31 ቁጥር 31 እስከ 33 ላይ እንደዚህ የሚል የእግዚአብሔር ቃል አለ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝሁበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳኔ አልጸኑምና እኔም ቸል አልኋቸው ይላል እግዚአብሔር። ከነዚያ ወራት በኋላ ከእስራኤል ቤት ጋር የሚገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፋለሁ። እኔ አምላክ ይሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ክብር ለኢየሱስ ይሁን። እንግዲህ እግዚአብሔር እዚህ ጋር እየተናገረ ነው ያለው አዲሱን ቃል ኪዳን እንደሚሰጥ፣ አዲስ ቃል ኪዳን እንደሚመጣ፣ በድሮ ቃል ኪዳን ላይ ጸንቶ እንዳልቆሙ አመፀኛ ሕዝቦች እንደሆኑ፣ አሁን ግን በአዲሱ ቃል ኪዳን እግዚአብሔር ሕግን በልቦናቸው ላይ እንደሚጽፍ በድንጋይ ላይ እንደማይጽፍ እየተናገረ ነው ያለው። ስለዚህ በአዲስ ቃል ኪዳን በኢየሱስ ደም ነፃ የወጣን ሰዎች፣ ከኃጢአት ስርየት ነፃ የወጣን ሰዎች፣ ከኃጢአት ክስ ነፃ የወጣን ሰዎች ዛሬ እግዚአብሔርን የምናመሰግንበት ቀን ነው። ዛሬ ስሙን ከፍ ከፍ የምናደርግበት ቀን ነው። ብዙ ዋጋ ተከፍሎልን የዳንን ሕዝቦች ነን። ለዚህ ሁሉ የእግዚአብሔር ስም ለዘላለም የተባረከ ይሁን። ክብር ለኢየሱስ ይሁን። እንጸልያለን በእግዚአብሔር ፊት እግዚአብሔር ይህንን ቃል እንዲያስተምረን። በቃል ኪዳን ላይ ጸንቶ መቆም ጽናት፣ ስለ ጽናት እያሰብን እንጸልያለን። በተነገረን ቃል ኪዳን ላይ በተሰጠን የተስፋ ቃል ላይ ዛሬ በዝማሬ ሰምተናል። ኢየሱስ ይመጣል፣ መዘጋጀት እንዳለብን እግዚአብሔር ደግሞ አለው ብሏል። አለው፣ በዙፋኑ ላይ አለው፣ ከእናንተ ጋር ነኝ ብሏል። ስለዚህ ይሄ ቃል ኪዳን ነው። ይህንን ሁሉ እያሰብን በእግዚአብሔር ፊት እንጸልያለን። እግዚአብሔር ሆይ ስለ ዛሬው ቀን ስሜ ለዘላለም የተባረከ ይሁን። ከእኛ ጋር ስላለ እናከብረሃለን። መገኘት በውስጣችን ስላለ እናመሰግናለን። አሁን ደግሞ ቃልን እንድታስተምረን በኢየሱስ ስምና ስልጣን እንጸልያለን። የሚቃወሙን በቃል ሰይፍ የተወጉ ይሁኑ። ሐሳባችን አእምሯችን የሚሰርቁ አሁንም በኢየሱስም የተመቱ ይሁኑ። በዚህ ጉባኤ በኃይል ተመላለስ። የቃል ጉልበት በዚህ ጉባኤ ላይ ይገለጥ። ከፍ ከፍ በል በኢየሱስ ስም አሜን። ሰላም ለእናንተ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። አዲስ የመጣችሁ ኳይሮችንም እንኳን ደህና መጣችሁ ልላችሁ እወዳለሁ። እግዚአብሔር ይባርካችሁ። ወደዚህ ወደ ዛሬው ቃል ከመሄዴ በፊት አንድ ምሳሌ ነግራችኋለሁ። ያነበብኩትን ምሳሌ ማለት ነው። ስለ አንድ ሰው ነግራችኋለሁ። ይሄ በጣም ወሳኝ የሆነ ምሳሌ ስለሆነ በጥሞና ስሙ። ያው መርከብ ጉዞ እንግዲህ በዚህ ጉባኤ ምናልባት መርከብ ውስጥ የሄደ ሰው ያለ አይመስለኝም። እጅግ በጣም ረጅም ጉዞ የሚጠይቅ ነው። ረጅም ጉዞ የሚጓዙ ሰዎች በመርከብ ነው የሚሄዱት። ስለዚህ መርከብ ውስጥ ሰው ሲገባ ምግብ ይበላል። ብዙ ነገሮች አሉ መርከብ ውስጥ፣ ብዙ ፓኬጆች አሉ መርከብ ውስጥ ያሉ። ኳስ ጨዋታ ሁሉ እንዳለ ነው የሚሰማውና ለአንድ ሰው ስፖንሰር ተደርጎለታል። መርከብ ውስጥ ከገቡ ሰዎች ውስጥ አንድ ሰው ሙሉውን ዋጋ የከፈለው ሌላ ሰው አለ።
ሙሉ ዋጋ ተከፍሎለታል። እንደፈለገ እንዲበላ፣ እንደፈለገ እንዲጠጣ፣ እንደፈለገ እንዲዝናና፣ በመርከብ ውስጥ ያለውን አገልግሎት ሁሉ እንዲጠቀም ስፖንሰር ተደርጎለታል። ሰው ሸፍኖለታል ማለት ነው። ያ ሰው ግን ያንን አላወቅም። ስለዚህ በምግብ ጊዜ እሱ የሚያውቀው የጉዞ ብቻ እንደተከፈለለት ነው፣ የትራንስፖርት ብቻ እንደተከፈለለት። ሰዎች ሄደው ሲበሉ አይበላም፣ ሰዎች ሲዝናኑ አይዝናናም፣ ሰዎች መርከብ ውስጥ ያለው ነገር ሲጠቀሙ አይጠቀምም። ለምንድን ነው? ያስከፍሉኛል ብሎ እንደተከፈለ አላወቀም። ነገር ግን አጠቃላይ ነገር ተከፍሎለት ነበር፣ አጠቃላይ ነገር። ከዛ የተወሰነ ስንቅ በእጁ ይዞ ነበር። ስንቁን በልቶ ጨረሰ። በነፃ የሚሰጠውን እዛ የሚሰጠውን ትቶ የራሱን ስንቅ እየበላ ጨረሰና ወደ ረሃብ ውስጥ ገባ። ከዛ አንድ ሰው መጣና ከመርከብ ውስጥ አስተናጋጆቹ አንዱ መጣና ምን ሆናል ታማል እንደ ምናምን ሲባል ይሆ ስንቅ አልቆብኛል፣ የሚበላው ነገር የለም። ከዛ ሰውየው በጣም አዘነ። ላንተ እኮ ሁሉ ነገር ተፈቅዶልሃል፣ ምን ነካ? ሁሉ ነገር መብላት ትችላለህ፣ ሁሉ ነገር መጠቀም ትችላለህ። ከዛ በኋላ ያ ሰው በጣም አዘነ ባለማወቁ ምክንያት። ስለዚህ ይህንን ምሳሌ ለእናንተ ለመናገር ለምንድን ነው የፈለግኩት? ጌታ ኢየሱስ ክርስቶስን እኛ ስንቀበል ሙሉ ፓኬጅ ተፈቅዶልናል። ሙሉ ፓኬጅ ማለት ነው። ክብር ለኢየሱስ ይሁን። በመዳን ውስጥ ያለው ነገር ሁሉ ለእኛ ምን ሆኗል? ተፈቅዶልናል። የተከለከለ ነገር አንድም ነገር የለም። ነገር ግን አንዳንድ ጊዜ ባለማወቃችን እንጎዳለን። ባለማወቃችን ማለት ነው። አንዳንዶቻችን ደግሞ አውቀንም አናደርግም። ስለዚህ በመርከብ ውስጥ እንዳለው ሰው ባለማወቁ እንደተጎዳ ሰው እንዳትጎዱ ወደ እግዚአብሔር ቀረብ ብላችሁ እግዚአብሔርን እንድታውቁ ቃሉን እንድታውቁ ለማበረታታት ነው። ክብር ሁሉ ለኢየሱስ ይሁን። እንግዲህ ባለፈው ክፍለ ጊዜ 7 ቃል ኪዳኖች እንዳሉ በመጽሐፍ ቅዱስ አንኳር የሆኑ ቃል ኪዳኖች እንዳሉ አይተናል፣ ለማየት ሞክረናል። ትኩረት የማደርገው ዛሬ አዲሱ ቃል ኪዳን ነው። አዲሱ ቃል ኪዳን ላይ ትኩረት አድርገን እናያለን። ስለ አዲሱ ቃል ኪዳን ስናስብ ከስሙ ጀምሮ አዲስ ይላል። አዲስ ነገር ብዙ ሰው ይወዳል። አዲስ ልብስ መልበስ ሰው ይፈልጋል። አዲስ መኪና መንዳት ሰው ይፈልጋል። አዲስ ነገር ማየት ሰው በጣም ይፈልጋል። በመጽሐፍ ቅዱስ ደግሞ ብዙ ጊዜ የምንጠቅስበት 1-2 ጥቅሶች አሉ ስለ አዲስ የሚያወሩ ማለት ነው። ለምሳሌ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 19 ላይ አብዛኛው ጊዜ ይህን ጥቅስ እንጠቅሳለን። እነሆ አዲስ ነገርን አደርጋለሁ እርሱም አሁን ይበቅላል የሚለው ቃል አለ፣ ብዙን ጊዜ የምንጠቅሰው ማለት ነው። ሌላኛው ደግሞ ዮሐንስ ራእይ 21:15 ላይ የተጻፈ ቃል አለ። ዮሐንስ ራእይ 21:15 ላይ እንደዚህ ይላል፣ በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ። ክብር ለኢየሱስ ይሁን። ስንቱን አዲስ አደርጋለሁ? ሁሉን። አሮጌ የሆነውን አስጨናቂ የሆነውን ችግር ያለበትን መከራ ያለበትን ኃጢአት ያለበትን ዓለም። በነገራችን ላይ ዮሐንስ ራእይ ምዕራፍ 21 አዲስ ሰማይና አዲስ ምድር ከእግዚአብሔር ዘንድ እንደሚወርድ የምናገር ክፍል ነው። ከዛ በኋላ ስንቱን አዲስ አደርጋለሁ ይላል? ሁሉን አዲስ አደርጋለሁ ይላል እግዚአብሔር። ስለዚህ ስለ አዲስነት ስናወራ እነኚህ ጥቅሶችን መርሳት የለብንም። እግዚአብሔር ሁሉን አዲስ የሚያደርግ አምላክ ነው። ወደ አዲስ ቃል ኪዳን ስንመጣ ቅድመ ሁኔታ የሌለው ኪዳን ነው። ይሄ ኪዳን ከማመን ውጪ ከኛ ምንም ኮንትሪቢዩሽን የሌለው ኪዳን ነው። ጌታ ኢየሱስ ክርስቶስ በደሙ አማካኝነት የሰጠው ኪዳን ነው። በጸጋና በእምነት ሰዎች በማመን ብቻ የሚድንበት ኪዳን ነው። ይሄ ኪዳን። ስለዚህ ቅድም ባነበብነው ክፍል ላይ እግዚአብሔር የትንቢትን ቃል ሲሰጥ እንመለከታለን። ኤርምያስ ላይ ማለት ነው። አዲስ ቃል ኪዳን ነው የሚገባው። ሕጌን በልቦናቸው ነው የምጽፈው፣ ከዚህ በኋላ በድንጋይ ላይ አልጽፍም።
እያለ ይናገራል። ከዛ በኋላ ጌታ ኢየሱስ ክርስቶስ ሲመጣ ያ ትንቢት እንደተፈጸመ የእግዚአብሔር ቃል ይናገራል። በብሉይ ኪዳን አዲስ ኪዳን ከመምጣቱ በፊት ኃጢአት የሰራ ሰው ለኃጢአት ማስተሰሪያ የሚሆን እንደ አቅሙ እንስሳ ይዞ ይሄዳል። እንስሳው ይታረዳል፣ ደም ይፈሳል። የእንስሳ ደም ይሄ ሁል ጊዜ የሚከናወን ተግባር ነው። ለምሳሌ እኔ ዛሬ ኃጢአት ቢሰራ በግ ይዤ እሄዳለሁ። በጉ ታርዶ ፕሮሰስ አለው። በጣም አሰልቺ የሆነ ሂደት አለው። ነገም ኃጢአት ቢሰራ እንደገና በግ ይዤ ነው የሚሄደው፣ እንደ አቅሜ ማለት ነው። ስለዚህ ሁል ጊዜ በምንድን ነው የሚኖረው? በስጋት ነው የሚኖረው፣ በጭንቀት ነው የሚኖረው። ይሄንን ግን ለአንድና ለመጨረሻ ጌታ ኢየሱስ ክርስቶስ ይሄ ኪዳን እንዲፈርስና እንዲሻር አድርጓል። ክብር ለኢየሱስ ይሁን፣ ስሙ ለዘላለም የተባረከ ይሁን። ስለዚህ በዚህ በአዲሱ ኪዳን ላይ ጸንተን እንድንቆም ዛሬም እግዚአብሔር አምላክ ይፈልጋል። በብሉይ ኪዳን የነበረው አካሄድ የኩናኔ ስርዓት ነው። የኩናኔ ስርዓት ይህንን ሮሜ 8 ላይ ሄዳችሁ ማንበብ ትችላላችሁ። አሁን በክርስቶስ ላሉት ኩነኔ የለባቸውም ይላል የእግዚአብሔር ቃል። በኩነኔ የተሞላ ስርዓት ነበር እዛ ጋር የነበረው። ሰው ከእግዚአብሔር ጋር ተጣልቶ ነበር በኃጢአቱ ምክንያት፣ በበደሉ ምክንያት በእግዚአብሔር ፊት መቆም ሳይችል ቀርቶ ሸሽቶ ነበር። ነገር ግን ወደ አዲስ ኪዳን ስንመጣ ጌታ ኢየሱስ ክርስቶስ መካከለኛ ሆኖ ሰውን ከእግዚአብሔር ጋር የማስታረቅ ሥራ ሰርቷል። ከዚህ የተነሳ ነው ዛሬም እኛ በእግዚአብሔር ፊት ቆመን እንደዚህ የምንዘምረው፣ እግዚአብሔርን የምናመልከው፣ ስሙን የምንጠራው፣ የእግዚአብሔርን ስም ጠርተን የምንጸልየው ኢየሱስ ክርስቶስ በሰራልን ሥራ ነው። በብሉይ ኪዳን ጊዜ እግዚአብሔር ሰዎችን በቁጣ ነበር የሚያየው። በቁጣ ይመለከታል። እርቅ አልተፈጸመም። ያንን ቁጣ ለማስወገድ ነው ሰዎች መስዋዕት የሚያቀርቡት። ግን ዛሬ እግዚአብሔር በኢየሱስ በኩል ነው የሚያየን። የሆነ ኃጢአት እኔ ቢሰራ፣ የሆነ በደል ቢያደርግ ኢየሱስ ክርስቶስ ለእኔ ይታይልኛል። ክብር ለኢየሱስ ይሁን። ታላቁ ሊቀ ካህናችን ኢየሱስ ክርስቶስ ዛሬም በአብ ቀኝ ሆኖ ምን ይሆናል? ይታያል ስለኛ። የማይሻር ሊቀ ካህን ነው እሱ። ስለዚህ እግዚአብሔር ዛሬ በኢየሱስ አማካኝነት በኢየሱስ በኩል ነው እኛን የሚያየን። ይሄንን ነገር አዲስ ኪዳን ለእኛ አምጥቶልናል፣ በኢየሱስ ክርስቶስ ደም በኩል ማለት ነው። ስለዚህ በዋናነት 6 ጉዳዮችን እንመለከታለን በዛሬ ክፍለ ጊዜ ማለት ነው ባለኝ ደቂቃ። በአዲሱ ቃል ኪዳን ያገኘናቸው ዋና ዋና በረከቶች፣ ምናልባት ማስታወሻ የሚይዝ ሰው ካለ በአዲስ ኪዳን ያገኘናቸው ዋና ዋና በረከቶች ጥሎብን አንዳንዶቻችን በተለይ በዚህ ዘመን ስለ በረከት ሲወራ ቁሳዊ በረከት ነው የምናስቀድመው። ለምሳሌ አንድ ሰው እኔ ጋር መጥቶ እግዚአብሔር በምን ባርኮሃል ብለኝ ምንድን ነው የምለው? በምን ነው እግዚአብሔር የባረከው? በረከትን እስቲ ቁጠርልኝ ብሎ ብናገር፣ እስቲ እንደውም ዛሬ ጉባኤውን መጠየቅ ይፈልጋለሁ። ክብር ለኢየሱስ ይሁን። እስቲ በአዲሱ ቃል ኪዳን ያገኛችሁትን በረከት የሚነግረኝ እስቲ አንድ ጎበዝ ሰው፣ አንድ በረከት ብቻ በአዲሱ ቃል ኪዳን በኩል ያገኘነው መንፈሳዊ በረከት አንዱን የሚነግረኝ እስቲ አንዱን የሚነግረኝ እትዬ። እሺ መንፈሳዊ በረከት የተኛው ነው እትዬ? አመሰግናለሁ እትዬ። በልጁ በኢየሱስ ክርስቶስ። በጣም ጥሩ፣ በጣም ጥሩ። በስም የሚጠራ በረከት አለ። በስም የሚጠራ ዋና ዋና በረከቶች አሉ። እኛ እንደ በረከት የማንቆጥራቸው እጅግ በጣም ውድ የሆኑ የለም። እሺ
ርስት ወርሰናል። ርስት ተሰጥቶናል። ርስት ጌታ ኢየሱስ ይባርክ። የእግዚአብሔር ልጅ የመሆን በረከት፣ የእግዚአብሔር ልጅ የመሆን ልጆች አልነበርንም። የእግዚአብሔር ልጅ የመሆን በረከት። እንቀጥል። እሺ፣ የኃጢአት ስርየት። ጌታ ኢየሱስ ይባርክ። እሺ፣ ፍቅርን አግኝተናል። በእግዚአብሔር መወደድን አግኝተናል። ክብር ለኢየሱስ ይሁን። ስለዚህ ከዚህ በኋላ እግዚአብሔር እስቲ በማመን ምን በረከት አግኝታል ከተባለ የመጀመሪያው የኃጢአት ስርየት ነው ያገኘነው። የኃጢአት ስርየት እኛ እንደ በረከት አንቆጥርም። ተመለሱ ወደዚህ በደንብ ስሙኝ። የኃጢአት ስርየት፣ ኃጢአት እጅግ በጣም አስቀያሚ ተግባር ነው። ወደ ገነት ስንሄድ ከእግዚአብሔር ፊት አዳምን እንዲሸሽ ያደረገው ምንድን ነው? ኃጢአት ነው። ኃጢአት ነው እንዲደበቅ ያደረገው። ትላንትና በድፍረት በእግዚአብሔር ፊት የሚቆመውን አብሮ የሚያመልከውን ህብረት የሚያደርገውን እንዲደበቅ ያደረገው ኃጢአት ነው። ኃጢአተኛ ሰው ፈሪና ድንጉጥ ነው። ምሳሌ 28 ላይ ይህንን ማንበብ ትችላላችሁ። ምሳሌ 28 ላይ ኃጢ ማንም ሳያሳድደው ይሸሻል ይላል። የሚገርማችሁ ነገር ኃጢአተኛ ሰው ሰላም የለውም፣ እረፍት የለውም። ሁልጊዜ እንደፈራ ነው የሚኖረው። ምን ያደርገኛል ዛሬ? እንዲህ ሊያደርጉኝ ነው፣ እንዲህ ሊያጠፉኝ ነው። ይሄ ነበረ፣ ጭንቀት ነበረ፣ ሐዘን ነበረ፣ ከእግዚአብሔር ፊት ለመሰወር መሞከር ነበረ። ሁሉ ግን በኢየሱስ አማካኝነት ቀረ። ክብር ለኢየሱስ ይሁን። ኃጢአተኛ የህሊና እረፍት የለው። ኃጢአተኛ ሁልጊዜ በኃጢአቱ ይከሰሳል። ሱፍ ሊለብስ ይችላል፣ ቤት ሊነዳ ይችላል። ኃጢአተኛ ሁልጊዜ እንደተከሰሰ ነው። ይህንን ክስ ግን ዛሬ የኢየሱስ ደም አስወግዶታል። ስለዚህ አማኝ ስንሆን ወደ ኢየሱስ ጋር ስንመጣ ያገኘነው የመጀመሪያ በረከት የኃጢአት ስርየት ነው። ኢየሱስ ይህን ነው ያደረገው። ስለዚህ ይሄ ከበረከት ሁሉ የሚበልጥ በረከት ነው። ከበረከት ሁሉ የሚበልጥ በረከት። እግዚአብሔርን ማመስገን ያለብን፣ መደሰት ያለብን በዚህ በረከት ነው። ኃጢአታችን ይቅር ተብሏል። ሃሌሉያ! ኃጢአታችን ምን ተብሏል? ይቅር ተብሏል። ምንም ሳንከፍል፣ ምንም ሳንሰጥ ኢየሱስን በማመናችን ብቻ የኃጢአት ስርየትን አግኝተናል። ይሄ የመጀመሪያ በረከታችን ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 29 እናንብብ። ማቴዎስ 26 እስከ 29። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖም ሰጣቸው፣ እንዲህ አለ፣ ሁላችሁ ከእርሱ ጠጡ። ቁጥር 28 ላይ በተለይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። የኃጢአት ስርየትን በምንድን ነው ያገኘ ነው? እስቲ የኢየሱስ ደም በሉ። እስቲ የኢየሱስ ደም በሉ። ከኃጢአት ሁሉ በሉ እስቲ ያነጻናል። ክብር ለኢየሱስ ይሁን። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። አዲስ ኪዳን እዚህ ጋር ነው የሚጀምረው። አዲሱ ቃል ኪዳን እዚህ ጋር ነው መሰረቱ ያለው። በኢየሱስ ደም ላይ ነው መሰረቱ የተመሰረተው። ያ የብሉይ ኪዳን በእንስሳት ደም ላይ ነው። ሰው ይዞ እንስሳትን ለራሱ ኃጢአቱን ወደ እንስሳ አስተላልፎ መስዋዕትን ያቀርባል። ኢየሱስ ግን ደሙን ይዞ መጣ። ንጹህ ደም፣ እንከን የሌለበትን ደም፣ ከኃጢአት ሁሉ የሚያነጻውን ደም፣ ሙሉ ስርየትን የሚሰጥ ደም ኢየሱስ ይዞ መጣ። ክብር ሁሉ ለኢየሱስ ይሁን። ኤፌሶን 1:7 ላይ ዮሐንስ መልእክት 1:7 ላይ እነኚህን ጥቅሶችን ማየት ይችላላችሁ። በደሙ የተደረገ ቤዛነታችን አገኘን ይላል። በደሙ በኢየሱስ ደም። ስለዚህ
የኃጢአት ስርየትን አግኝተናል በዚህ በአዲሱ ቃል ኪዳን በአዲሱ ኪዳን። ሁለተኛ በረከታችን እጅግ ውድ የሆነ በረከታችን ድነትንና የዘላለምን ሕይወት አግኝተናል። ድነትንና የዘላለምን ሕይወት አግኝተናል። ኃጢአተኛ የእግዚአብሔርን መንግሥት መውረስ አይችልም። ኃጢአተኛ በእግዚአብሔር መንግሥት መኖር አይችልም። በአዲስቱ ኢየሩሳሌም መኖር አይችልም። ኃጢአታችን ነስቷል በኢየሱስ ደም። ከዛ በኋላ ምን ሆነልን? የዘላለም ሕይወት። ክብር ለኢየሱስ ይሁን። የዘላለም ሕይወት፣ ለዘላለም መኖር። ፊት ለፊት የዘላለም ሕይወት ዋስትና ማለት ትችላላችሁ። የዘላለም ሕይወት ዋስትና ድነታችንን እግዚአብሔር ይጠብቃል። እዚህ ጋር ዮሐንስ ወንጌል 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ አድርጓል ወዷልና ይላል። ይህን ጥቅስ ለስብከት እንጠቀማለን። መጀመሪያ ግን እኛ በደንብ አውቀናል ወይ? በመዳናችን ተደስተናል ወይ? በረከት መሆኑን ተቀብለናል ወይ? የማይወሰድ በረከት መሆኑን አውቀናል ወይ? ይህንን በደንብ ነው ማሰብ ያለብን። ከዚህ ከዘላለም ሕይወት ዋስትና ጋር የሚነገሩ ትምህርቶች አሉ። ዮሐንስ ወንጌል 10:27-29 ጠቅሶ ሰዎች የሚናገሩት ነገር አለ። ዮሐንስ ወንጌል 10:27-29 በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል፣ እኔም የዘላለምን ሕይወት ይሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም ይላል። ክብር ለኢየሱስ ይሁን። ለዘላለም ምን አይሆኑም? አይጠፉም። ምን ማለት ነው? ይሄ ቃል ምን ማለት ነው? እዚህ ጋር የተለጠጠ ነገር አለ፣ የተለጠጠ ትምህርት አለ። አንዴ ድነሃል፣ እንደፈለክ ብትኖርም ምንም ችግር የለም። ይህንን ቃል አንብቦ ማለት ነው። ነገር ግን በዚህ የእኛ ቤተ ክርስቲያን ታምናለች፣ በዘላለም የሕይወት ዋስትና ታምናለች፣ እንደማይጠፉ ታምናለች። ነገር ግን ዶማይን ታስቀምጣለች። አንድ ሰው ከዳነ በኋላ ኢየሱስን ከካደ ይጠፋል። በኃጢአት ልምምድ የሚመላለስ ሕይወት ካለ ይጠፋል። ይህንን በደንብ ስሙ። ትምህርት ስላለ ማለት ነው። ትምህርት ስላለ እንደፈለክ ኑር ችግር የለም የሚል ትምህርት ስላለ ይሄ የተከፈለልን ዋጋ ራሱ መናቅ ማለት ነው። መናቅ ማለት ነው። ስለዚህ በኃጢአት ልምምድ ውስጥ ካልገባንና ኢየሱስን ካልካድን በስተቀር ደህንነታችን ምን አይሆንም? አይጠፋም። አይጠፋም። ነገር ግን ዞር ብለን ልክ እንደ ውሻ ወደ ትፋት ከተመለስን፣ ልክ እንደ እሪያ በጭቃ ወደ መንከባለል ከተመለስን ድነታችን ይጠፋል። ያመኑ ይህ ኢየሱስ ክርስቶስ አዲስ ቃል ኪዳን ሲሰጠን የዘላለምን ሕይወት አብሮ ሰጥቶናል። ክብር ለኢየሱስ ይሁን። ከኔ ጋር ናችሁ? እየሰማችሁኝ ነው? ያኮረፈ ሰው ትመስላላችሁ ግን የዘላለም ሕይወት ያለው ሰው እንደዚህ ነው። ስለማንቆጥር እኮ ነው እኛ የምታየን ትተን የምንሄደው ነገር ነው። ትተን የምንሄደው ይህንንም በትተን ነው የምንሄደው። መጨረሻ ላይ ይዘን እንሄዳለን። የሚያምር ቤተክርስቲያን አንሄድም፣ ትተን ነው የምንሄደው። ስለዚህ አንዳንድ ሰው አይደሰትም፣ የዘላለም ሕይወት ምንም አይመስለውም። አንዳንዱ እንደዚህ ያስባል። ሄዶ እኮ አይቶ የተመለሰ የለም ማለት። ሰሞኑን አንድ ነቢይ በሆነ ነገር ስንከራከር የሆነ ትንሽ የሚቀበለው ነቢይ ነበረና ሄዶ ስሙን አይቶ የመጣ አለ ወይ አለ። እናንተ ሙሉ ወንጌሎች ታካብዳላችሁ እንደው ማለት ስሙን ሄዶ አይቶ የመጣ በጣም ደነገጥኩኝ። ሳዩ የሚያምኑ ብፁዓን ናቸው። ስለዚህ ጉባኤ እየተደሰተ አይደለም። የዘላለም ሕይወት ስል ተነስቶ እኮ ማጨብጨብ ነበረበት ሰዎች። ክብር ለኢየሱስ ይሁን። አታምኑም እንደ እናንተ አታምኑም እንደ
እስቲ የዘላለም ሕይወት በሉ። ሃሌሉያ ሃሌሉያ። እግዚአብሔር አይኖቻችን ያብራልን። ትተን እንሄዳለን። ቅድም ተዘጋጁ ብሏል ኳይሮች፣ እንሄዳለን ብሏል። ከዚህ ቀጥሎ እኔ ሰብኬ ወርጄ ሊሄድ ይችላል። ይታወቃል አይታወቅም? አስቦ ይሄንን ቃል የዘላለም ሕይወት አለን። ልትደሰቱ ይገባል በዚህ ቃል። እግዚአብሔር አምላክ ማስተዋልን ይስጠን። በሶስተኛ ደረጃ በአዲሱ ኪዳን ያገኘነው በረከት ምንድነው ከተባለ መንፈስ ቅዱስንና የጸጋ ስጦታዎች ተሰጥቶናል። መንፈስ ቅዱስና የጸጋ ስጦታዎች በብሉይ ኪዳን ላይ የእግዚአብሔር መንፈስ ተብሎ የተጻፈው መንፈስ ቅዱስ በተወሰኑ ሰዎች ላይ ያርፍ ነበር። በብሉይ ኪዳን ለምሳሌ እግዚአብሔር ንጉሥ ዳዊትን ሲቀባ መንፈስ ቅዱስን ሰጥቶ ነበር። መንፈሱን ማለት ነው፣ የራሱን መንፈስ። በሳኦል ላይ መንፈሱ አርፎ ነበር። በሁሉ ሰው ላይ ግን መንፈስ አያርፍም። በብሉይ ኪዳን ያሉ ሰዎች ለዚህ አልታደሉም። መንፈስ ቅዱስ አልወረደም ነበር በብሉይ ኪዳን። ነገር ግን ወደ አዲስ ኪዳን ጋር ስንመጣ ኢየሱስ ክርስቶስ ከሞተ በኋላ 40 ቀንና 40 ሌሊትን እንደገና ካስተማረ በኋላ ወደ ሰማይ ሄዶ በስንተኛው ቀን መጣ መንፈስ ቅዱስ? በስንተኛው ቀን? 40 ቀንና 40 ሌሊት ቆየ፣ አስተማረ። ወደ ሰማይ ከሄደ በኋላ ከስንት ቀን በኋላ መጣ መንፈስ ቅዱስ? ባለ 50 ቀን። ክብር ለኢየሱስ ይሁን። ባለ 50 ቀን 40 ቀን አለ 10 ቀን መንፈስ ቅዱስን ላከ። መንፈስ ቅዱስ ወረደ። ሐዋርያት ሥራ ምዕራፍ 2 ላይ ማየት ይችላላችሁ። ወደ አብ ከሄደ በኋላ የተናገረውን የተስፋ ቃል ሰጠ። ዛሬ በውስጣችን መንፈስ ቅዱስ አለ። ክብር ለኢየሱስ ይሁን። መንፈስ ቅዱስ አለ። የእግዚአብሔር የመንፈሱ ማደሪያ ነን። ስጦታዎች አሉ። የተለያዩ ስጦታዎች አሉ። አንደኛ ቆሮንቶስ 12 ላይ ተጻፉ፣ ሮሜ ላይ ተጻፉ፣ ኤፌሶን 4:11 ላይ ተጻፉ። እነኚህ ስጦታዎች በመንፈስ ቅዱስ አማካኝነት ለኛ ተሰጥቷል። ስለዚህ ስጦታ እግዚአብሔር አምላክ የተባረከ ይሁን። በመንፈስ ቅዱስ ታትመናል። አሁን ቅድም ምን ብያለሁ? መንግስተ ሰማይ እንዳለ ያየ ሰው ሄዶ ስሙን አይቶ የመጣ ሰው አለ እንዳለው ሰውዬ እንዳለ ማረጋገጫ ተሰጥቶናል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ማህተም ነው። ለቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑ ይላል ኤፌሶን 4:30 ላይ። ማህተም ነው፣ ማረጋገጫችን ነው። ስለ መዳናችን ማረጋገጫ ተሰጥቶናል። ስለዚህ በአዲስ ኪዳን የሆነልን ሶስተኛው በረከት በመንፈስ ቅዱስ መሞላት። አራተኛ በአዲሱ ቃል ኪዳን ያገኘነው በረከት እጅግ በጣም የሚደንቅ በረከት የእግዚአብሔር ቤተ መቅደስ በመሆን ከእርሱ ጋር ህብረት ማድረግ። the temple of God የእግዚአብሔር ቤተ መቅደስ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ በእኛ ውስጥ ይኖራል። ደስ አይልም? እስቲ ደስ ይላል በሉ። እስቲ ደስ ይላል በሉ። ክብር ለኢየሱስ ይሁን። የሰይጣን የመጀመሪያ ዕቅድ ምን እንደሆነ ታውቃላችሁ? እግዚአብሔርን ከሰው መለየት ነው። የመጀመሪያ ዕቅዱ ህብረት እንዳያደርግ። ለምን? ህብረት ካደረገ አቅም ያገኛል። ህብረት ካደረገ ምሪት ያገኛል። ህብረት ካደረገ የእግዚአብሔር ክብር በሱ ላይ ያርፋል። ስለዚህ ህብረትን ማቋረጥ ነበር። ተሳክቶለታል። እግዚአብሔር ግን አንድ ተስፋ ሰጥቷል። ዘፍጥረት 3:15 ላይ ኢየሱስ ክርስቶስ እንደሚመጣ ራሱን እንደሚቀጠቅጥ ይህ ቃል ደግሞ በአዲስ ኪዳን ተፈጸመ። ኢየሱስ መጣና መንፈስ ቅዱስን ሰጥቶ በመንፈስ ቅዱስ አማካኝነት በእኛ ውስጥ መኖር ጀመረ። ክብር ሁሉ ለኢየሱስ ይሁን። ዮሐንስ ወንጌል 14:23 ላይ እስቲ ክፈቱና
የእግዚአብሔር ቤተ መቅደስ በዚህ በደካማ ስጋችን በኃጢአት ሁል ጊዜ በትግል ውስጥ ባለው ስጋችን ውስጥ ማን ያድራል? እግዚአብሔር ያድራል። የእግዚአብሔር ቤተ መቅደስ ነህ። የእግዚአብሔር ማደሪያ ነሽ። ተራ ሰው አይደለሽም። ተራ ሰው አይደለህም። እግዚአብሔር በውስጥ ያድራል። በስላሴ መልክ ነው እዚህ ጋር ያስቀመጠው። ኢየሱስም መለሰ አለው፣ የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። በእኛ ውስጥ እግዚአብሔር አለ። ምናልባት ኃጢአት የሚያሸንፋችሁ ሰዎችን በዚህ ጉባኤ ካላችሁ በውስጣችን እግዚአብሔር አለ። ቅረቡ ወደ እግዚአብሔር፣ ቅረቡ ወደ እግዚአብሔር። በውስጣችን ማን አለ? አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ። ወደ እርሱ ምን እንሆናለን? እንመጣለን። ምንድን ነው የምናደርገው? መኖሪያ እናደርጋለን። ግን አንድ መሪ አስቀምጧል። ቃልን የሚጠብቅ ሰው ከሆነ የእግዚአብሔርን ቃል የምትጠብቁ ሰዎች ካላችሁ ደስ ይበላችሁ። እግዚአብሔር በውስጣችን አለ። እግዚአብሔርን የምትወዱ ቃሉን በመጠበቅ ልታሳዩ ይገባል። ቃሉን ስትጠብቁ እግዚአብሔር በእናንተ ውስጥ መኖሪያ ያደርጋል። አንደኛ ቆሮንቶስ 3:16 ላይ ሐዋርያው ይሄን ጥያቄ ይጠይቃል። የቆሮንቶስ ቤተክርስቲያን ሰዎች አስቸጋሪ ሰዎች እንደነበሩ የእግዚአብሔር ቃል ይናገራል። የሥነ ምግባር ችግር ያለባቸው፣ የኃጢአት ችግር ያለባቸው፣ ከዳኑ በኋላ በኃጢአት ልምምድ ላይ የሚመላለሱ ሰዎች እንደሆኑ ስናነብ እንመለከታለን። ከዛ ሐዋርያው እንደዚህ አለ፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ይላል። ጥያቄ ይጠይቃል። እኔም ዛሬ እጠይቃችኋለሁ። ታውቃላችሁ ወይ? የእግዚአብሔር ቤተ መቅደስ መሆኑን ታውቃላችሁ? የሶሎሞንን ቤተ መቅደስ በደንብ ያነበበ ሰው ካለ የቤተ መቅደስ ክብርን፣ የቤተ መቅደስ ሞገስን ሊረዳ ይችላል። በሶሎሞን ቤተ መቅደስ ውስጥ ነበር በብሉይ ኪዳን እግዚአብሔር የሚገኘው። ሰዎች ሲጸልዩ ወደዛ ዞሮ ነው የሚጸልዩት። አሁን ኦርቶዶክሶች እንደሚያደርጉ ማለት ነው። ወደ ቤተ መቅደስ ዞሮ ነው የሚጸልዩት፣ ወደ ሶሎሞን ቤተ መቅደስ። ሰዎች ቢያንስ በዓመት አንድ ጊዜ ሙስሊሞች እንደሚያደርጉ ወደ መካ እንደሚሄዱ በዓመት አንድ ጊዜ ሶሎሞን ቤተ መቅደስ መሄድ አለባቸው ለሃይማኖታዊ ስርዓት። ያ ሁሉ ተሻረና እግዚአብሔር በእኛ ውስጥ መኖር ጀመረ። ክብር ለኢየሱስ ይሁን። በማን ውስጥ? በእኛ ውስጥ። በእኛ ውስጥ እኮ እግዚአብሔር አለ። መኖር ጀመረ፣ ማደር ጀመረ። ስለዚህ እግዚአብሔር በውስጡ ያለው ሰው መንከራተት የለበትም፣ መዋዠቅ የለበትም፣ ጸንቶ መቆም አለበት። የእግዚአብሔር ቤተ መቅደስ ነው። አንዳንድ ጊዜ የማይገቡ ነገሮችንም ስናደርግ ቆም ብለን ማሰብ አለብን። ኖ እኔ እኮ የእግዚአብሔር ቤተ መቅደስ ነኝ፣ በእኔ ውስጥ እኮ እግዚአብሔር አለ፣ የመንፈሱ ማደሪያ ነኝ ብለን እንድናስብ እግዚአብሔር አምላክ ጸጋውን ያብዛልን። ተራ ሰዎች አይደለንም፣ እግዚአብሔር ማደሪያ አድርጎናል። ስለዚህ ይህንን ቃል በደንብ ማሰብ አለብን። ይፈጥናለሁ። በአዲሱ ቃል ኪዳን ያገኘነው አምስተኛው በረከት በገንዘብ የማይተመን በብር የማይተመን በነፃ የተገኘ አምስተኛው በረከት እጅግ በጣም የሚገርም ነው። በአይሁዳውያንና በአሕዛብ መካከል የነበረ የጥል ግድግዳ መፍረስ። አይሁዳውያን፣ አሕዛብ፣ እኛ አሕዛቦች ነበርን። በዛ ዘመን ለእኛ ወደ ውስጥ ገብቶ ማምለክ አይቻልም። አደባባይ ላይ ነው የምንቆመው። ከለላ አለ፣ ግድግዳ አለ፣ መጋረጃ አለ። የት? ቤተ መቅደስ ውስጥ። አሕዛብ ነው ይባላል፣ ቦታውን ያውቃል። ውጭ ነው የሚቆመው፣ አደባባዩን ማለፍ አይችልም። ኢየሱስ ሲሞት፣ ሃሌሉያ። ይህን ቦታ ሳዘጋጅና ሳነብ እጅግ በጣም ገርሞኛል። ሪሊ እኮ የሚታይ መጋረጃ ምን ሆነ ይላል፣ ለሁለት
ተቀደደ። መጋረጃው ምን ሆነ? ተቀደደ። እስቲ ተቀደደ በሉ። መጋረጃው ተቀደደ በሉ እስቲ። አንዳንድ ሰው እየደከመ ያለ ስላለ ነው። ክብር ለኢየሱስ ይሁን። መጋረጃው ለሁለት ምን ሆነ? ተቀደደ። ልክ ነፍሱ እንደወጣች አሕዛብም እንደ አይሁዳውያን እኩል ወደ ቤተ መቅደስ ገብቶ እንዲያመልክ ለእግዚአብሔር የሚገባውን እንዲያደርግ ስልጣን ተሰጠ በኢየሱስ ደም አማካኝነት። ማቴዎስ ወንጌል 27 50 እስከ 51 ላይ 27 50 እስከ 51 ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። ምድርም ተናወጠች፣ አለቶችም ተሰነጠቁ። ክብር ለኢየሱስ ይሁን። የጥልን ግድግዳ ላፈረሰው ለኢየሱስ ክብር ይሁንለት። እስቲ ለዚህ ጌታ ጭብጨባ ክብር ስጡ አንድ ጊዜ። ሃሌሉያ። ቀላል መስሏችኋል? ለምሳሌ እኔና ወንድም ክፍሌ አንድ ላይ መተን እሱ አይሁዳዊ ነው፣ እኔ አሕዛብ ነኝ። እሱ ውስጥ ገብቶ ያመልካል፣ እኔ አልገባም። የምሰማን ስሜት አስቡ። የበታችነትን ስሜት አስቡ። አሁን ደግሞ በእኛ ዘመን ያንን እያደረጉ ያሉ አሉ። ጉባኤ ውስጥ ሰውን ከሰው የሚለዩ፣ በሀብት የሚለዩ፣ በዝና የሚለዩ አሉ። ለይቶ ወደ ጉባኤ የሚያስገቡ። እግዚአብሔር አምላክ ወደ እውነት ይመልሳቸው። እግዚአብሔር አምላክ ወደዚህ እውነት ይመልሳቸው። ስለዚህ መጋረጃው ተቀደደ። ጥሉን እግዚአብሔር ገደለ። ኢየሱስ ጥሉን ገደለ። ኤፌሶን 2:16 ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ጥል ሞቷል። ዛሬ ቤተ ክርስቲያን ውስጥ አንዳንድ ሰዎች ጥል ለመፍጠር ይፈልጋሉ፣ ጥላቻ ለመፍጠር ይፈልጋሉ። ኢየሱስ የገደለውን ጥላቻ እንደገና እንዲያንሰራራ ለማድረግ ይሞክራሉ። እግዚአብሔር አምላክ ምሕረትን ያደርግላቸው። ጥልን በመስቀል ገድሏል። ኢየሱስ በቦታው ምንን ተክሏል? ፍቅርን ተክሏል። ፍቅር ተተከለ በጥል ቦታ። ዛሬ ቤተ ክርስቲያን ውስጥ በአንዳንድ ቦታ ዘረኝነት አለ፣ ጎሰኝነት አለ። ይህንን ቦታ እኔ ሳነብ እግዚአብሔር ይህንን እንድናገር ስላሳሰበኝ ነው። እነኚህ ሰዎች የኢየሱስን ደም እየናቁ ነው ያሉት። ስለዚህ በቤተ ክርስቲያን ውስጥ ባሪያ የለም፣ ጨዋ የለም፣ አይሁድ የለም፣ አሕዛብ የለም። ሁሉ በኢየሱስ ስንት ነው? እስቲ አንድ ነው በሉ። አንድ ነው በሉ እስቲ። አይነሳም ይሄ ጉዳይ። የሚያስቸግሩ ሰዎች አሉ። በትውልድ አካባቢ ላይ ይሄንን ኢሹ ያነሳሉ። ቤተ ክርስቲያን ውስጥ የእከሌ እንትን ብቻ ነው እንደሚመራን፣ እንደዚህ ነው እንደሚያደርገን። ይሄ አይነሳም። በኢየሱስ ቤት ውስጥ አይነሳም። ኢየሱስ ራስ በሆነባት ቤተ ክርስቲያን ውስጥ ይሄ ጉዳይ አይነሳም። ይሄ ምን ሆኗል? ኦልሬዲ ተቀብሯል። ክብር ለኢየሱስ ይሁን። ገላትያ 3:28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና። እግዚአብሔር አምላክ አንድ ያድርገን፣ አንድ ያድርገን። ይህ ቃል በእኛ ላይ በኢየሱስም ዛሬ ይፈጸም። ከእግዚአብሔር ጋር እንዳትጣሉ። ምናልባት ይህንን ነገር የምታስቡ ሰዎች ካላችሁ፣ ይህንን መጥፎ ዘር መዝራት የምታስቡ ሰዎች ካላችሁ በኢየሱስ ቤተ ክርስቲያን ላይ ጥንቃቄ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ከዚህ የተነሳ ሐዋርያው ምን ይላል? ሁለተኛ ቆሮንቶስ 12:2 ላይ ሰውን በክርስቶስ አውቃለሁ ይላል። ሰውን በማን አውቃለሁ? በክርስቶስ አውቃለሁ። ወንጌላዊ ያዳነን በክርስቶስ አውቃለሁ።
ወንጌላዊ ደነቀን በክርስቶስ አውቃለሁ። ስለዚህ ሰውን በማን ነው የምናውቀው? በክርስቶስ። ይሄ የቃሉ እውነት በኢየሱስ ስምና ስልጣን ወደኛ ይግባልን። ሁለተኛ ቆሮንቶስ 12:2 ላይ ሰውን በክርስቶስ ማወቅ፣ ሌላ ዝርዝር ውስጥ አለመግባት። እዛ ውጪ ላለው ለፖለቲከኞች እሱ ነገር ተውት። እኛ የምንተዋወቀው በማን ነው? በክርስቶስ። በክርስቶስ። በዚህ ትምህርት የመጨረሻ በአዲሱ ቃል ኪዳን ያገኘናቸው ዋና ዋና በረከቶች ውስጥ የመጨረሻ ወይም ስድስተኛ ነጥቤ የእግዚአብሔር ልጆች የመሆናችንን ስልጣን አግኝተናል። የማን ልጅ? የእግዚአብሔር ልጅ። እስቲ የእግዚአብሔር ልጅ ነኝ በሉ። እስቲ የእግዚአብሔር ልጅ ነኝ በሉ። በዚህም ቅር የሚሰኝ ሰው አለ እንዴ? እስቲ በደንብ የእግዚአብሔር ልጅ ነኝ በሉ እስቲ። ሃሌሉያ ሃሌሉያ። የእግዚአብሔር ልጅ። አባት የፈለገ ጨካኝ ቢሆን ልጁን ይተዋል? አባታችን ግን ጨካኝ አይደለም። በምህረት የተሞላ በፍቅር የተሞላ እሱ አባታችን ነው። ዮሐንስ ወንጌል 1:12 ላይ ሁላችንም የምናውቀው ጥቅስ ነው። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣንን ሰጣቸው። ክብር ሁሉ ለኢየሱስ ይሁን። ሮሜ 8:14-15 ላይ በእግዚአብሔር መንፈስ የሚመሩ እነዚህ የማን ልጆች ናቸው? የእግዚአብሔር ልጆች ናቸው። መታወቂያችን ምንድን ነው? በእግዚአብሔር መንፈስ መመራት። ከዛ ቀጥሎ ምን ይላል መሰላችሁ? አባ አባት ብለን የምንጮህበት የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁ። እግዚአብሔር አባታችን ነው። አባ አባት። ተነስተን ቆመን እንጸልያለን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። የእግዚአብሔር ስም ለዘላለም የተባረከ ይሁን። አባ አባት ብለን የምንጮህበትን የልጅነትን መንፈስ ምን ሆናችሁ? ተቀበላችሁ። እስቲ እንደዚህ እናስብ። እስቲ እነኚህ 6 በረከቶችን የኃጢአት ስርየት አግኝተናል። የዘላለምን ሕይወት አግኝተናል። መንፈስ ቅዱስን ተቀብለናል። ሃሌሉያ። ክብር ለኢየሱስ ይሁን። ላስተማረን ጌታ እስቲ ክብር ስጡ። ሃሌሉያ። የእግዚአብሔር ቤተ መቅደሶች፣ የእግዚአብሔር ቤተ መቅደስ፣ የእግዚአብሔርን ቤተ መቅደስ ማንም ሊያፈርስ አይችልም፣ እኛ ካላፈረስን በስተቀር። ስለዚህ ቃል የእግዚአብሔር ስም ለዘላለም የተባረከ ይሁን። እንጸልይ እስቲ ለ2 ደቂቃ እያመሰገንን ይሄንን ቃል ኪዳን እያሰብን። እንግዲህ እነኚህ ለእኛ የተሰጡ የበረከት ፓኬጆች ናቸው፣ በረከቶቻችን ናቸው። ይሄንን በረከት እየቆጠርን በእነኚህ በረከቶች ላይ ጸንተን እንድንቆም እግዚአብሔር አምላክ ጸጋውን ያብዛልን፣ ጸጋውን ያብዛልን። ወገኔ የሚቆጠር በረከት አለ፣ ተቆጥሮ የማያልቅ በረከት አለ። በዚህ በረከት ላይ ጸንተህ ቁም። በዚህ በረከት ላይ ጸንተህ እንድትቆም እግዚአብሔር ዛሬ ይፈልጋል። ጸንታችሁ ያልቆማችሁ ሰዎች ካላችሁ ተስማሙ ከእግዚአብሔር ጋር ለጥቂት ደቂቃ እየተስማማችሁ ጸልዩ። ጸንታችሁ ያልቆማችሁ አጽናኝ፣ አበረታኝ፣ እንደገና አቁመኝ እያላችሁ ለ1 ደቂቃ ጸልዩ። አቁመኝ እያላችሁ በዚህ እውነት ላይ ጸንቶ መቆም፣ በእነኚህ በረከቶች ላይ ጸንቶ መቆም